በባለፈው ፕሬዲክሽናችን ይሄኛው ኪል ተቻርጎ ይመለሳል ብለን ነበር ያሰብነው። ነገር ግን ምን ሆነ ከኢቴሪየም ጋር ኤስኤምቲ ፎርም አረገ ማለት ነው። ኤስኤምቲ ማለት አንዱ ኪ ሌቭልን ተች እንዳያደርግ ወይንም ደግሞ ማርኬቱ ታርጌቱን ተች እንዳያደርግ ከሚያደርጉት ነገሮች አንዱ ነው። የዚህኛው ዊክሊ ሃይ ተወሰደ፣ የዚህኛው ዊክሊ ግን አልተወሰደም ማለት ነው። ስለዚህ አሁን ምን እያደረገ ነው? በዚህኛው ዊካንድ ላይ ሬንጅ እየሰራ ነው። ሬንጅ ማርኬት ሲሆን ደግሞ አባፍ ሬንጅ እና ቢላው ሬንጅ ኢንተረስት እየፈጠረ ነው ወይም ደግሞ ሊኩዊዲቲ ፑል እየፈጠረ ነው ማለት ነው። ስለዚህ አባፍ ሬንጁ ኦልሬዲ ተች ተደርጓል በኤስኤምቲ ምክንያት። ስለዚህ አሁን የምንጠብቀው ሎው ሬንጁን ነው የምንጠብቀው። ይሄኛውን ዞን እንጠብቃለን ማለት ነው። ታችኛውን ዞን እንጠብቃለን። ነገር ግን ይሄ ማርኬት አት ቦተም ማርኬት ላይ ነው ያለው። ዌሎች አንድ የሚጠቀሙት ቋንቋ አለ። ማርኬቱ ቦተም ላይ ከሆነ ኦልዌይስ ኔጌቲቭ ኒውስ ይኖራል፣ ሞር ቦተም እንዲሆን ማለት ነው። ያ ማለት ዌሎች ሞር መግዛት ስለሚፈልጉ ማለት ነው። ሶ አሁን እኛ ምን ኤክስፔክት እናደርጋለን? ፍራንክሊ ስፒኪንግ ሰው ሰራሽ የሆነ ኒውስ ሜቢ የጦርነት ኒውስ ሊሆን ይችላል፣ ሰሞኑን ኤክስፔክት እናደርጋለን። ኢቭን እዚህ ዲሴምበር ውስጥ ሊሆን ይችላል ወይ ጃንዋሪ ፈርስት አካባቢ ሊሆን ይችላል። ፕሮባቢሊቲ ግን ዲሴምበር ውስጥ ይሄኛው የስሪ መንዝ ካንድሉ ከመዘጋቱ በፊት ማለት ነው። እና አፍተር ኒውስ ግን ኦልዌይስ ፖዚቲቭ ኒውስ አለ። የዛኔ ማርኬቱ ፓምፕ ያደርጋል ማለት ነው። ሶ ወደ 78 ወይ 75 አካባቢ የሆነ ማርኬት መጥቶ ሊወዘውዝ ይችላል። እዚህ አካባቢ በደንብ ሊወዘውዝ ይችላል። እስኪ እኔ እንደዚህ አስቀምጡኝ። እስኪ የእናንተን ሀሳብ ኮመንት አድርጉ።